ማጣቱ የተነሳ ጠፍቷል ይላል። ምናልባት የምንሰማው የጉቦ አውሎ ነፋስ ጆሮአችንን ሲያዝል፣ ሲጠልዝ፣ ሲነዝር፣ ሲያቆስል፣ ሲያጣፋንና ሲያመግል ይውላል። በእድሜያችን ባሳለፍንበት ዘመን ውሸት፣ ሌብነት፣ ቅሚያ፣ ዝርፊያ፣ ያለምንም ምክንያት የሰውን ገንዘብ መውሰድና ሟርት፣ ስልብና ሙታን መሳብ፣ ጋኔን መጎተት ወዘተ ፈጽሞ በሰው ዘንድ በእግዚአብሔርም ዘንድ ቢሆን ሁሉም ከሁሉ በእጅጉ በልዑል እግዚአብሔር ፊት ከባድ ቅጣትን በቁም የሚያነድ እሳትና ኃጢአት መሆናቸውን አስተምረውናል ቀደም ያሉ አባቶች። ያዘናት ልጅ ጉቦ ከባድ ቅጣት የሚያስፈርድና ሀገርን የሚያፈርስ፣ ዘር የሚያጠፋ፣ እድሜ የሚያሳጥር ክፉ ግፍና በደል ማማለጃ ወይም ጉቦ በግልጽ ያለምንም ማፈርና መፍራት እንደ ሥራ ተቆጥሮ ሲታደልና ሲወራ እየሰማሁ ጆሮዬ ቁስል እያለ ቁስሉም አልድን ስላለ መታገስ ስላቃተኝ ምናልባት የሚድን ትውልድ ይኖር ይሆን ትምህርቱን ሰምቶ? ለመሆኑ ስለዚህ ነገር ወንጌል ምን ይላል? ትውልድ ይድን ይሆን በማለት እነሆ በዚህ ትምህርት ገባሁበት። ምናልባት እኛ የበጎቹ ጠባቂዎች ለበጎቹ የሚገባውን የለመለመ መስክ፣ ለመላሜ ስጋንና ለመናቤ ነፍስን የሚያስገኘውን የእውቀት የትምህርት ሳርና ውሃ ለበጎቹ አልመገብን ይሆን? ለበጎቹ ባለመመገባችን ይሆን? ምናልባት በዚህ በትምህርት በሆሴዕ በትንቢቱ ይህን ትምህርት ያላስተማርነውን ካህን ያላስተማርነውንም ወይም ያላስተማረውን ካህን ነቢዩ በትንቢቱ ምን ብሎ እንዳስቀመጠው በነቃ ሕሊና ሁናችሁ አዳምጡት ዘንድ በልዑል እግዚአብሔር ስም እማጸናችኋለሁ። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ወይመስሉ ሕዝቤ ከመ ዘአልቦ ልብ፣ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንድም ወገኖቼ፣ ሕዝቤ፣ ወገኔ አእምሮ እንደሌለው ሰው ሆኗል። እስመ ለከሂ አደገከ ለልብከ ወአነሂ አደጉከ፣ አንተም እውቀትን ጠልተሃል ካህኑን፣ እኔም ካህን እንዳትሆን እጠላሃለሁ። አንድም አምላክህ ተለይቶሃል፣ አንድም አእምሮ ስለተለየህ ካህን እንዳትሆን እጠላሃለሁ፣ ጠልቻለሁ። ወአነሂ አደጉከ፣ እኔም ካንተ ተለየሁህ። አንድም እኔም ካንተ በረድኤት ተለየሁህ፣ ተለይቻለሁ፣ አእምሮህ ተለይቶሃልና። ወይትሱእሊተ፣ መስዋዕት ብትሰዋልኝ አልቀበልህም፣ ጸሎት ብትጸልይ አልሰማህም።
የእናቴ ልጅ በአሁኑ ሰዓት ያለን ካህናት እኮ ስጋው ደግሞ የሚለወጥልን ካህናት ነው። ይህ ከተጻፈ እሱን ጸሎትህን አልሰማም ካለ ጸሎቱን ካልተቀበለ መስዋዕት ይለወጣል። እግዚአብሔር ይሁነን። ንጹሐን አባቶቼን አይነካም የምናገረው። ጸሎትህን ቢያቀርብ ልዑል እግዚአብሔር እንደማይቀበለው ተናግሮታል። ምክንያቱስ ምን ይሆን? እስመ ረሳከ ሕግ አምላኩ አነሂ ረሶሙ ለደቂቅከ። አንተ ሕጌን እንደረሳህ አንድም የአምላክህን ሕግ ረስተሃልና አንተ ሕጌን እንደረሳህ እኔ ደግሞ ልጆችህን እረሳለሁ። ይሄ ፍርድ ስለሚመጣብኝ ገብቼበታለሁ። ይሄ ፍርድ ስላስጨነቀኝ በትምህርቱ ገባሁበት። ያዝ የእናቴ ልጆች ተረስቶ ከልጅ በላይ ስጦታ የለ። ሕዝቡንም ልጆቼ ይላል እኮ ካህን። ነቢይም ልጆቼ ይላል ነቢየ ልዑል ዳዊት። ልጆቼ ሆይ ሕጌን አድምጡ። አንድም በእግዚአብሔር መናገር ነው። እግዚአብሔር ልጆቼ ይለናል። ግን ልጆቹ ነን ሆነን ተገኝተናል። ሕጉን እንሰማለን። አንተ ሕጌን ከረሳህ ልጆችህን እረሳለሁ። አንድም የፈጣሪህን የልዑል እግዚአብሔርን ሕግ ረስተሃልና እኔ አምላክህ እኔ ፈጣሪህ ተለየሁህ፣ ተለይቼሃለሁ። አንድም የፈጣሪህን የአምላክህን ሕግ ረስተሃልና ልጆችህን እረሳለሁ። አስተውሉ። አንድም የፈጣሪህን የአምላክህን ሕግ እንደዘነጋህ አንተንም ልጆችህንም እዘነጋለሁ። አንተም ሕጌን እንደዘነጋህ እኔም ደግሞ ሁለመናህን እዘነጋለሁ። 7 ቁጥር በከመ ብዙሆሙ ከማሁ አበሱ ሊተ። እነርሱም ልጆችህ እንደ ብዛታቸው መጠን ኃጢአት ሰሩብኝ። አንድም የወለድካቸው ልጆችህ እንደ ብዛታቸው መጠን በደሉኝ፣ አሳዘኑኝ። ሰው ሲበዛ ኃጢአት ይበዛልና አሕዛብ ቁጥራቸው ብዙ ነው። በዚህ ምክንያት የሚሰሩት ኃጢአትና ግፍ ምድርን ያስጨንቃል። ጉቦ ግብረ አሕዛብ ነው። ወሬስዮ ሐሳረ ለክብሮሙ። እኔም የልጆችህን ክብራቸውን ወደ ነውር እለውጠዋለሁ። ድንግልና እኮ ክብር ነው። እናት አባትን በድንግልና አክብሮ ጫማ ስሞ በወግ